ዛሬ በመጽሐፍ ቅዱስ ውስጥ ካሉ ታሪኮች አንዱ ወደ ሆነው እስራኤላውያንን ከባርነት አውጥቶ ወደ ነፃነት እንዲመራ በእግዚአብሔር ወደ ተመረጠው ወደ ሙሴ ታሪክ እንጓዛለን። በግብፅ ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን የእስራኤል ልጆች ሕዝብ ከኛ ይልቅ በዝቷል፣ በርትተውማል። እንዳይበዛ ሰልፍን በተነሳ ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው አለ። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ በጡብም በእርሻም ሥራ ሁሉ በመከራም በሚያሰሯቸው ሥራ ሁሉ ያስመርሯቸው ነበር። ፈርዖንም ከእስራኤል የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትንም ልጅ ግን አትንኳት ብሎ ሕዝቡን ሁሉ አዘዘ። ከሌዊም ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። ልትሸሽገውም ባልቻለች ጊዜ ቅርጫት ሰርታ ሕፃኑን አኖረችበት፣ በወንዝም ዳር ባለ ቄጠማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች። ደንገጡሮቿም በወንዝ ዳር ይሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች። ደንገጡሯንም ልካ አስመጣችው። ሕፃኑንም አየች። ሕፃኑም ያለቅስ ነበር፣ አዘነችለትም። ይህ ከዕብራውያን ልጅ አንዱ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽና አለቻት። የፈርዖን ልጅም ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራቻት። የፈርዖን ልጅም ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖን ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁ ስትልም ስሙን ሙሴ ብላ ጠራችው። በዚያም ወራት እንዲህ ሆነ፣ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የሥራቸውንም መከራ ተመለከተ። የግብፅም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየ። ግብፃዊንም ገደለው፣ በዋሻውም ውስጥ ሸሸገው። በሁለተኛውም ቀን ወጣ፣ 2 ዕብራውያን ሰው ሲጣሉ አየ። በዳዩንም ለምን ባልንጀራን ትመታለህ አለው። እሱም በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገ? ወይስ ግብፃዊውን እንደገደልከው ልትገለን ፈለግክ አለው። ሙሴም በእውነት ይሄ ነገር ታውቋል ብሎ ፈራ፣ ከፈርዖን ፊትም ኮበለለ፣ በምድያምም ምድር ተቀመጠ። በዚያም የካህን ልጅ የሆነችውን ሲጳራን አገባ። ከዚያም ከብዙ ቀን በኋላ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። ከአብርሃምም ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። ሙሴም የዮቶርን የአማቱን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ ወጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦውም ሳይቃጠል አየ። ሙሴም ቁጥቋጦ ለምን አልተቃጠለም? ይህን ታላቅ ራእይ ሄጄ ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም በግብፅ ያለውን የሕዝቤን መከራ በእውነት አየው፣ ከአስከባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያን ዘንድ አድናቸው ዘንድ ከዚያም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከነዓናውያን
አገር አወጣቸው ዘንድ ወደድኩ። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እርሱም በእውነት እኔ ካንተ ጋር እሆናለሁ፣ እኔም እንደላኩ ምልክት ይሄ ነው። ሕዝቡን ከግብፅ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለው። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ፣ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ። ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም። እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በእጅ ያለችው ምንድን ናት አለው። እርሱም በትር ናት አለው። ወደ መሬት ጣላት አለው። እርሱም ወደ መሬት ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባታቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደላከህ እንደተገለጠልህ እንዲያምኑ እጅን ዘርግተህ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ አለው። እግዚአብሔርም ወንድምህ አሮን አለ፣ እርሱ ስላንተ ከሕዝቡ ጋር ይናገራል፣ እንዲህም ይሆናል፣ እርሱ አፍ ይሆንሃል፣ አንተም በእግዚአብሔር ፈንታ ትሆነዋለህ። ይህችንም ተአምራት የምታደርግባትን በትር በእጅህ ይዘሃት ሂድ አለው። ሙሴም ሚስቱንና ልጆቹን ወሰደ፣ በአህያም ላይ ያስቀመጣቸው፣ ወደ ግብፅም አገር ተመለሰ። ከዚያም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓልን ያደርጉልኝ ዘንድ ሕዝቤን ልቀቅ። ፈርዖንም ቃሉን እሰማ ዘንድ እስራኤልንም እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቀውም፣ እስራኤልንም አልለቅም አለ። እነርሱም የ3 ቀን መንገድ በምድረ በዳ እንሂድ፣ ለአምላካችን ለእግዚአብሔር እንድንሰዋ እንለምንሃለን አሉት። ፈርዖንም አንተ ሙሴ አንተም አሮን ሕዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ሙሴና አሮን እግዚአብሔር እንዳዘዛቸው አደረጉ። ፈርዖንንም በተናገሩት ጊዜ ሙሴ የ80 ዓመት ሰው ነበር፣ አሮንም የ83 ዓመት ሰው ነበር። እግዚአብሔርም ፈርዖን ተአምር አሳዩኝ ሲላችሁ በትርን ወስደህ እባብ እንድትሆን በፈርዖን ፊት ጣላት አለው። እግዚአብሔር እንዳዘዛቸው አደረጉ። አሮንም በትሩን በፈርዖን በትር ፊት ጣለ፣ እባብም ሆነች። የፈርዖን ጠንቋዮችም በአስማታቸው በትራቸውን እባብ አደረጉ። የአሮን በትር ግን በትራቸውን ዋጠች። የፈርዖን ልብ ግን ደነደነ፣ ሕዝቡንም ለመልቀቅ እምቢ አለ። ሙሴና አሮንም እግዚአብሔር እንዳዘዛቸው አደረጉ። በትሩንም አነሳ፣ በፈርዖንና በባሪያዎቹም ፊት የወንዙን ውሃ መታ። የወንዙም ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩ ዓሣዎች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉም። ደሙም በግብፅ አገር ሁሉ ነበር። እግዚአብሔርም አገሩን ሁሉ በእንቁራሪቶች ሞላ። ፈርዖንም ሙሴንና አሮንን ጠርቶ እንቁራሪቶቹ ከእኔም ከሕዝቤም ይርቁ ዘንድ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔርም ይሰዉ ዘንድ ሕዝቡን እለቃለሁ አለ። እንደ ቃሉም ሆነለት። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ። አሮንም በበትሩ የምድሩን ትቢያ መታው፣ በሰውምና በእንስሳ ላይ ቅማል ሆነ። የፈርዖን ልብ ግን ጸና፣ እግዚአብሔር እንደተናገረ አልሰማቸውም። እግዚአብሔርም በፈርዖን ቤት በባሪያዎቹም ቤቶች ውስጥ ብዙ የዝንብ መንጋ አደረገ። በግብፅም ሀገር ሁሉ ላይ ከዝንቡ መንጋ የተነሳ ምድር ጠፋች። የግብፅ ከብት ሁሉ ሞተ፣ ከእስራኤል ልጆች ከብት ግን አንድም እንኳን አልሞተም። የፈርዖን ልብ ግን ደነደነ፣ ሕዝቡንም አልለቅም አለ። እግዚአብሔርም
ሙሴንና አሮንን ከምድጃ አመድ ወስዳችሁ በእጃችሁ ሞልታችሁ በፈርዖን ፊት ወደ ሰማይ በትኑት አላቸው። ሰዎቹም እንስሳቱም ሁሉ በከባድ ቁስል ተመቱ። የፈርዖን ልብ ግን ደንድኖ ነበር። ሙሴም በትሩን ወደ ሰማይ ዘረጋ፣ እግዚአብሔርም ነጎድጓድና በረዶ ላከ። ፈርዖንም ሙሴንና አሮንን ጠርቶ እግዚአብሔር ድንቅ ነው፣ እኔና ሕዝቤ ኃጢአተኞች ነን፣ የአምላክ ነጎድጓድ በረዶውም በስቷልና ወደ እግዚአብሔር ጸልዩ፣ እለቃችሁም አለሁ፣ ከዚህም በኋላ በዚህ አትቀመጡም አላቸው። ነጎድጓዱም በረዶውም ተቋረጠ። በድጋሚም የፈርዖን ልብ ደነደነ። እግዚአብሔርም አገሪቱን ሙሉ በአንበጣ መንጋ ሞላት። በግብፅም አገር ሁሉ ላይ ለ3 ቀን ጨለማ ሆነ። የፈርዖን ልብ ግን ጽኑ ነበር። እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ የዓመቱም መጀመሪያ ወር ይሁንላችሁ። ለእስራኤል ልጆች ሁሉ ተናገሩ። በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት 1 ጠቦት ይውሰድ አላቸው። ሙሴም የእስራኤልን ሽማግሌዎች ጠርቶ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። በዕቃው ውስጥ ካለው ደም 2ቱን መቃኖች ጉበኑን እርጩ። ከእናንተም 1 ሰው ከቤቱ ደጅ እስኪነጋ አይውጣ አላቸው። እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋኑ ካለው ከፈርዖን በኩር ጀምሮ በግዞት እስካሉት እስከ ምርኮኞቹ በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ የእንስሳትንም በኩር መታ። በግብፅ ምድር ታላቅ ለቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤል ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ እንዳላችሁም እግዚአብሔርን አገልግሉ አላቸው። የእስራኤልም ልጆች ከራምሴ ተነስተው ወደ ስኮት ሄዱ። ከሕፃናቱም ውጪ 600,000 የሚያህል እግረኛ ነበር። በግብፅ ምድርም 430 ዓመት ነበር የተቀመጡት። ከስኮትም ተጓዙ። በቀንና በሌሊት ይሄዱ ዘንድ መንገድ እያሳያቸው ቀን በደመና አምድ ሌሊት በእሳት አምድ እያበራላቸው እግዚአብሔር በፊታቸው ሄደ። ፈርዖንም የእስራኤል ልጆችን አሳደደ። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውምና ቁሙ፣ ዛሬ ለእናንተ የሚያደርግላችሁን የእግዚአብሔርን ማዳን እዩ አላቸው። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሙሉ ጽኑ የምስራቅ ነፋስ አስነስቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ፣ በቀኝና በግራ እንደ ግድግዳ ሆነላቸው። የፈርዖንን ሰረገሎች ፈረሰኞችም ሁሉ እያሳደዱ በኋላቸው ወደ ባህር መካከል ገቡ። ሙሴም እጁን በባህሩ ላይ ዘረጋ፣ ባህሩም ወደ መፍሰሱ ተመለሰ፣ ግብፃውያንም ከእርሱ ሸሹ። እግዚአብሔርም ግብፃውያንን በባህሩ መካከል ጣላቸው። የሙሴ ታሪክ የእምነትና የመለኮታዊ ጣልቃ ገብነት ነው። በእግዚአብሔር ምሪት ምንም አይነት መሰናክል ለመሻገር በጣም ቀላል እንደሆነ አሳይቶናል።